አልহামዱሊላህ አመታትን አልፎ ወራትንም አልፎ ሳምንታትንም አልፎ ቀናትንም አልፎ ለንጋቱ ያበቃን ጌታ ምስጋና ይገባው። ጀንበር ስትጠልቅ እንጂ ዳግም እስክትወጣ ድረስ እድሉን ያላገኙ ስንቶችስ የተመኟት የናፈቋት በዛው ቀሩ። በእነዚህ ጊዜያቶች ስንቶች ረገፉ። ዝናን ሲመኙ የነበሩ፣ መኖርን ሲመኙ የነበሩ፣ መስራትን ሲመኙ የነበሩ፣ ህይወታቸውን ቤተሰባቸውን መቀየር ሲመኙ የነበሩ፣ ማግባት መውለድን ሲመኙ የነበሩ፣ ዝናን ሲመኙ የነበሩ፣ ብዙ መልካም ነገሮችን ማድረግ መስራት መሆንን ሲጓጉ የነበሩ ስንቶች ረገፉ፣ ስንቶች ሳለቁ። ዛሬ እኔ፣ አንተ፣ አንቺ ይህንን ቀን ድጋሚ እንድንኖር እድል ተሰጠን። የዛሬዋን ማታ ብቻ ጀንበር ስትጠልቅ እንጂ ጀንበር እስክትወጣ ድረስ እድሉም ያልተሰጣቸው ስንቶች ናቸው። እኛ ግን ዛሬ ድጋሚ እድል ተሰጠን እና ወዳጄ፣ በህይወት ያለፈ ብዙ መከራና ስቃዮች ሊኖሩ ይችላሉ። ብዙ ያጣቸው ነገሮች ሊኖሩ ይችላሉ። አንተ ግን አለ። አንተ ግን በህይወት እድል አለ። የመኖር እድል ተሰጥቶ እየኖርክ ነው። ያንተን መኖር ስንቶች የተመኙት፣ ስንቶች የጓጉለት ጥለውት ሄደው፣ አንተ ግን ድጋሚ መኖር እድል ተሰጥተዋል። ፈተናዎችን ሁሉ አልፈ ዛሬን እንድትኖር የተፈቀደልህ በምክንያት ነው። መኖር ትርጉም አለው። ጊዜ የተሰጠህና ዳግም ጀንበርን እንድታይ የተፈቀደልህ በምክንያት ነው። ስለዚህ ዛሬን ድጋሚ እንድታይና ንጋትን ድጋሚ እንድትገናኝ ያደረገ ፈጣሪ ህይወት ላይ የቀረ ነገር ስላለ ነውና ስለ ሁሉም ነገር ሁሌም ቢሆን እሱን አመስጋኝ ሁን። ቅን ሰው አስተማሪ ቪዲዮዎችን የምታገኙበት ቻናል